ሰላም ጤና ይስጥልኝ ከፋክት ኒውስ የዜና አገልግሎት የሰዓቱን ሰበር መረጃዎች አጠናቅሬ ያቀረብኩላችሁ እኔ ሙለር ዘቤስት ነኝ። በየሰዓታቱ ልዩነት ሰበር መረጃዎች እየተጫኑ ስለሆነ የሚወጡ ሰበር መረጃዎች አስቀድመው ለእናንተ እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ እያልኩኝ ወደ መረጃው ስንሻገር በመካከለኛው ምስራቅ ያለው ግጭት አሁንም ተባብሶ ቀጥሏል። ኢራን ዛሬ ሌሊቱን በእስራኤል ላይ ክላስተር ቦምብ የታጠቁ ባላስቲክ ሚሳኤሎችን መተኮሷ ተረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን በሚኖረው ቀጣይ ፕሬዝዳንታዊ ምርጫ ላይ ቀጥተኛ ተሳትፎ ማድረግ እንደሚፈልጉ ገልጸዋል። ፈረንሳይ ኢራን በጎረቤት ሀገሮች ላይ በምትተኩሳቸው ባላስቲክ ሚሳኤሎች ምክንያት ለኳታር ከለላ ለመስጠት ተዋጊ ጀቶቿን ወደ መካከለኛው ምስራቅ መላኳን አስታውቃለች። በኢራን ድንበር ላይ ያሉ ኩርዲስታን ታጣቂዎች ኢራንን ለመውጋት መዘጋጀታቸው፣ በመጨረሻም ሊባኖስ እስራኤል በምትፈጽመው የአየር ድብደባ ምክንያት ፈረንሳይን መማጸኗ፣ እነዚህንና የመሳሰሉትን ዝርዝር መረጃዎች ከዚህ በመቀጠል እንደሚከተለው ይቀርባሉ። ኢራን ዛሬ ሌሊቱን ክላስተር ቦምብ በታጠቁ ባላስቲክ ሚሳኤሎች እስራኤልን ስትደበድብ አድራለች። ይህም ጦርነቱ ላይ ትልቅ ስጋት ፈጥሯል። ተንታኞች እንደገለጹት ከሆነ የጥቃቱ ባህሪ ክላስተር ቦምብ የታጠቁ ባላስቲክ ሚሳኤሎች አንዴ ሲተኮሱ በአየር ላይ በመፈንዳት እጅግ በርካታ ቦምቦችን ይበትናሉ። ይህ ደግሞ የእስራኤልን አሮና አይረንዶም መከላከያ ስርዓቶች ስራ እንዲበዛባቸው ያደርጋል። በስትራቴጂካዊ ፋይዳ ይህ አይነቱ ጥቃት በአንድ የተወሰነ ኢላማ ላይ ሳይሆን በሰፊ ቦታ ላይ የሚገኙ ወታደራዊ ይዞታዎችን ለመምታት የታለመ ይሆናል። እስራኤልና አሜሪካ በበኩላቸው ሌሊቱን በኢራን በርካታ ቦታዎች ላይ በከፍተኛ ሁኔታ በፈንጂ ሲደበድቡ አንግተዋል። ኔታንያሁ ቢቢ በበኩላቸው ጦርነቱ ወደ ሁለተኛ ደረጃ ተሸጋግሯል ሲሉ፣ ዶናልድ ትራምፕ ደግሞ ጦርነቱ መቼ ተጀመረ፣ መቼ ተዋጋን፣ አሜሪካ ነካክታ መተው አልለመደችም ብለው ቆፍጠን ብለዋል። ከዚሁ ጋር አያይዘው ዶናልድ ትራምፕ አሜሪካ በኢራን በሚደረገው ቀጣይ ፕሬዝዳንታዊ ምርጫ ላይ ቀጥተኛ ተሳትፎ ማድረግ ሕጋዊ መብት አላት ሲሉ ተናግረዋል። ይህ መረጃ በኢራን አመራሮች ዘንድ ከፍተኛ ቁጣ አስነስቷል። ዓለም አቀፍ ተንታኞች እንደገለጹት እንዲህ አይነት መግለጫዎች በኢራንና በአሜሪካ መካከል ያለውን ውጥረት ወደ ከፋ ደረጃ ላይ ያሻግረው ይችላል ሲሉ፣ ከዚህ ጋር በተያያዘ ዶናልድ ትራምፕ በዋሽንግተን የሚገኙ መንፈሳዊ አባቶችን ወደ ዋይት ሃውስ በመጥራት በኢራን ጦርነት ድል እንዲቀናቸው እንዲጸልዩላቸው አድርገዋል። በሌላ ዜና ፈረንሳይ ወደ መካከለኛው ምስራቅ ወደምትገኘው ኳታር ተዋጊ ጀቶቿን መላኳ ተዘግቧል። ፈረንሳይ ተዋጊ ጀቶቿን ወደ ቀጠናው የላከችው ወዳጇ ኳታርን ኢራን ከምትሰነዝራቸው ድንገተኛ ጥቃቶች ለመከላከልና የግል ጥቅሞቿን ለማስጠበቅ እንደሆነ ሮይተርስ ዘግቧል። በዚህም የፈረንሳይ ራፋኤል ጀቶች ዘመናዊ የሚሳኤል መቃወሚያ ራዳር የተገጠመላቸው በመሆኑ የሚሳኤል ጥቃቶችን አስቀድመው በመለየት ረገድ ትልቅ ሚና ይጫወታሉ። ከዚህ በመቀጠል በኢራን ድንበር ላይ ያሉ የኩርድ ታጣቂዎች ወደ ጦርነቱ ለመግባት መዘጋጀታቸው ጦርነቱን ወደ ጎንዮሽ ጦርነት ወይም ፕሮክሲ ዋር ሊቀይረው ይችላል ያለው ዋሽንግተን ፖስት ሲሆን፣ ኢራን ከውጭ ከሚመጣባት ጥቃት በተጨማሪ በድንበሯ ላይ ያሉ ታጣቂ ኃይሎች መንቀሳቀሳቸው የቤት ውስጥ ደህንነቷ አደጋ ላይ ይጥለዋል። በዚህም እነዚህ ታጣቂዎች የምዕራባውያን ድጋፍ ሊያገኙ ይችላሉ መባሉ ተሰምቷል።
በመጨረሻም ሊባኖስ ከፈረንሳይ ጋር ያላት ታሪካዊ ትስስር አሁን ላለችበት ችግር መፍትሄ ፍለጋ ወደ ፓሪስ እንድታይ አድርጓታል። ሊባኖስ እስራኤል ሄዝቦላን ለማጥቃት በምታደርገው የአየር ድብደባ ምክንያት ዜጎቿ ከቤት ንብረታቸው እየተፈናቀሉ በመሆናቸውና መሰረተ ልማቶቿ በመውደማቸው በፈረንሳይ በኩል በእስራኤል ላይ የዓለም መንግስታት ጫና እንዲያሳድሩ ለማድረግ ነው ሲል አልጀዚራ ዘግቧል። ክቡራንና ክቡራት እነዚህ መረጃዎች በወቅታዊው ቀውስ ላይ ተመስርተው የተሰናዱ ቢሆንም የጂኦፖለቲካ ሁኔታዎች በየደቂቃው ሊቀያየሩ ስለሚችሉ ትኩስ መረጃዎችን በንቃት ለመከታተል ፋክት ቲዩብን ምርጫው ያድርጉ እያልኩ ለሰዓቱ ያስኩላችሁ ሰበር መረጃዎች የእስካሁኖቹ ነበሩ። በሌላ ዜና እስክንገናኝ የአክብሮት ሰላምታዬ የአየር ሞገዱን ሁሉ አቋርጦ ወደ እናንተ ይድረስ እያልኩ የሰዓቱን መረጃ አጠናክሬ ያቀረብኩላችሁ እኔ ሙለር ዘቤስት ነኝ። መልካም ሳምንት።